ማስታወቂያ ለዋቸሞ ዩኒቨርሲቲ አንደኛ ዓመት መደበኛ ተማሪዎች በሙሉ በ2015 ዓ.ም የ12ኛ ክፍል መልቀቂያ ፈተና በመውሰድ የማለፊያ ውጤት አምጥታችሁ ለ2016 ዓ.ም የትምህርት ዘመን በዋቸሞ ዩኒቨርሲቲ የተመደባችሁ የአንደኛ ዓመት ተማሪዎችና በ2015 ዓ.ም በዋቸሞ ዩኒቨርሲቲ በመደበኛ የሪሚዲያል ፕሮግራም ትምህርታችሁን ስትከታተሉ ቆይታችሁ ማለፊያ ውጤት ያመጣችሁ ተማሪዎች እንዲሁም በ2015 ዓ.ም አንደኛ ዓመት አንደኛ ሴሚስተር ዊዝድሮዋል ወጣችሁ በ2016 ዓ.ም የትምህርት ዘመን ተመልሳችሁ ለምትገቡ ተማሪዎች ምዝገባ የሚካሄደው ታህሳስ 11 እና ታህሳስ 12 2016 ዓ.ም መሆኑን ዩኒቨርሲቲው ያስታውቃል። ማሳሰቢያ ወደ ዩኒቨርሲቲው ስትመጡ የ8ኛ ክፍል ሰርተፊኬት ከ9ኛ እስከ 12ኛ ክፍል ትራንስክሪፕት እና የ12ኛ ክፍል ፈተና ሰርተፊኬት ዋናውንና አንድ ፎቶኮፒ፣ አንድ 3x4 ጉርድ ፎቶግራፍ፣ አንሶላ፣ ብርድ ልብስ፣ ትራስ ጨርቅና የስፖርት ትጥቅ መያዝ የሚጠበቅባችሁ መሆኑን እንገልጻለን። የሪሚዲያል ፕሮግራም ትምህርታችሁን በዋና ግቢ ስትከታተሉ የቆያችሁ በዋና ግቢ ሪፖርት የምታደርጉ ሲሆን በዱራሜ ካምፓስ ስትከታተሉ የቆያችሁ በዱራሜ ካምፓስ ሪፖርት እንድታደርጉ እንገልጻለን። ዋቸሞ ዩኒቨርሲቲ ሬጅስትራርና አልሙናይ ዳይሬክቶሬት